አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶችዬ እንዴት ናችሁ? ይህን የመሰለ ቀይ መኮረኒ እንዴት እንደሰራው በሚከተለው እናያለን። እዚህ ጋር ቲማቲም፣ ካሮትና ድንች፣ ሽንኩርት፣ ዶሮውን ደግሞ አጥቤ በኸል ዘፍዝፌ ለይሙን አድርጌ አስቀምጫዋለሁ። ነጭ ሽንኩርት፣ ማጅ እና ፍልፍል አስወጥ፣ ይሄ መጅሩሽ ፍልፍል እና ባብሪካ በኋራት ሙሸከል አድርጌ ነው ያቀረቡት። ዘይቱን መኮረኒ ማለት ነው። እና ወደ አሰራሩ በሚቀጥለው እንሄዳለን። እርድ ትንሽ ተጠቅሜ ያለሁኝ ማለት ነው። ያው ሞክሩት፣ ለልጆችም ሆነ ለአዋቂዎች ይሆናል። አሪፍ ነው። ሁሉም የቤቱ አሰራር አለን። እንደዚህ ነው የሰራሁት ማለት ነው። ሽንኩርታችንን እዚህ ጋር መሳ እናደርጋለን። ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ ውዶቼ። እና ሽንኩርታችንን እንደዚህ መሳ እያደረግን ነው። ያው ትንሽ ሎኑ ቀር እስከሚል ድረስ እንተዋለን። ከፈት መሰል እያደረግን ማለት ነው። ለልጆችም በተለይ ለራት ወይም ደግሞ እንደዚህ ዶሮውን ጨመርኩኝ እና ዶሮአችንን ጨምረን መሰል ትላላችሁ ውዶች። ሰብስክራይብ አድርጉኝ እሺ። 50 ገብቼ ጊዜ ላይቭ እየገባው ሰዓቴን እንዲሞላ ማለት ነው። እንደዚህ ትንሽ ገጠም እናደርገዋለን። ቅመማ ቅመሙን ጨመርኩኝ። ያው ቅድም ያጥፍላችኋለሁ ከታይ ነጭ ሽንኩርትና ማጅ ጨመርኩኝ። ከዛ እናዋህደዋለን። ትንሽ እንትን እስኪል ድረስ ደግሞ ተመልሰን እንገናኛለን ማለት ነው ውዶቼ። እዚህ ጋር ቲማቲሙን ጨመርኩኝ። እዚህ ድንቹንና ካሮቱን ጨመርኩኝ። ዶሮ ባይገባም ችግር የለውም፣ ያው እኛ ልጆቹ ስለሚወዱ ነው። እንደገና ፈጣን ነው፣ ቶሎ የመድረስ ባህሪ ያለው ማለት ነው። አንድ ላይ ሲሆን ጣዕም ይኖረዋል ማለት ነው። እዚህ ጋር ሰልሳ ጨምራለሁ። ጨመርኩ ሰልሳዬን እንደዚህ አረኩኝና ከዛ ሚክስ ትላላችሁ። የድረስ ምግብ ነው። በአንድ እጄ ስለሆነ መቀርጸው ትንሽ ካሜራው ያው እንትን ይላል፣ ግን ይስተካከላል። እናስተካክላለን። ትንሽ ውሃ ጣል አደረኩኝ እዚህ ጋር መኮረኒውን ጨመርኩኝ ማለት ነው። እኔ አንድ ላይ ነው ብቻ ፈቅፍቄ ሶስት ምናምን አይደለም፣ እንደዛም እንደፈለጋችሁ ነው። ግን እንደዚህ ነው የምሰራው። አትክልትና በዶሮ ስሰራ እንደዛ አድርጌ ነው የምሰራላችሁ ማለት ነው። አንድ ላይ እንደዛ አድርግና ሚክስ ትላላችሁ። በጣም አሪፍ ነው። በነገራችን ላይ ሞክሩት። እራት ለልጆች እንደዚህ አሱር ላይ ራሱ አሪፍ ነው። ቀላል አሰራር ግን የሚጣፍጥ ምግብ ማለት ነው። ውሃ ጨመርኩኝ። ኧረ በቃ ቀለስኩት በጣም ገና ስላልበሰለ አብሮ ይበስላል ማለት ነው። በጣም ነው የሚጣፍጠው። በነገራችን ላይ ትንሽ ሌሙን ታረጉበታላችሁ። ለልጆች ስለሰራው ሌሙን አልተጠቀምኩም፣ ግን ሌሙን ቆርጣችሁ ወይም ደረቁን ካላችሁ ወይም ደግሞ ቆርጣችሁ ሌሙን መጨመር ትችላላችሁ። እንደዚህ ማለት ነው። እንደዚህ ሸራህ ነው የሚባለው። አይዋ እንደዚህ ከፈት እያደረኩኝ አንድ 2-3 ደቂቃ ከዛ ማስለዋል ምናምን በደንብ እስኪበስል ማለት ነው። እሳቱን ቀነስ አድርጌ ቆንጆዬ መኮረኒ ይወጣልናል። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ። ያው ትንሽ ባንድ እጄ ስለምቀርጽ ነው ያን ያህል እንትን የማይለው፣ ግን ደግሞ ትንሽ እንዳይበልና አንዳንድ ነገሮችን እናስተካክላለን። ሁሉ ነገር ባንዴ አይሆንም አይደል? ከትንሽ ትጀምራላችሁ፣ ከዛ ቀስ በቀስ ነው። ሩጦ ወደ ላይ አይወጣም። እና ያው የዕለት ውሏችንን እና የምናደርገውን አንዳንድ ነገሮች ይዘን እንመጣለን። መኮረኒያችን ይሄን ይመስላል። እየጨረስን ነው። በሰለ ኦልሬዲ። ሰብስክራይብ አድርጉ።